ይህንን ሰላማዊ ሰልፍ በትግራይ የሰላምና ለውጥ ምክር ቤት የተዘጋጀ ሲሆን ዋና ዓላማዎችም በትግራይ ክልል ያለው አስገዳጅ ወታደራዊ አፈና ለመቃወም እንደዚሁም ይህንን ለማስፈጸም የወጣው በህገወጥ ቡድን የወጣው አፋኝ አዋጅን ለመኮነን በትግራይ እየተፈጸመ ያለው አፈና፣ ሞት፣ ስደት እንዲያበቃ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ጥሪ ለማድረግ ሲሆን ጥሪያችንም ለፌደራል መንግስት ህዝቡን እንዲታደግ ለዓለም አቀፍ ማህበረሰብ ይህ አሸባሪ ቡድን እንዲያወግዝና ጣልቃ እንዲገባ ለማሳሰብ ጭምር ነው። ኪሮስ አብርሃ እባላለሁ። ሰልፍ ዓላማ የትግራይ እናቶች ማልቀስ ይቁም፣ የትግራይ ወጣቶች መግፈፍ ይቁም፣ መንግስት ትግራይና ኢትዮጵያ መንግስት የተዋሉበትን ስምምነት ይከበር። ጥንት እስከ አሁን ለብቻዋ ተገንጥላ አታውቅም፣ ለብቻዋ ሆና አታውቅም። አንድ ሆና በሚያስተዳድረው አስተዳዳሪ ሰላም ብቻ ይኖር ለሀገሪቷ። የፕሪቶሪያ እንትን ውል ይከበር። እናቶች አያልቅሱ፣ ወጣቶች አይሙቱ፣ ሞት ይብቃ፣ ሞት ይብቃ። ሀገራችን ሰላም ነው የምትፈልገው፣ ሰላም ነው የምትሻለው። ከሰላም ነው እንጂ ከጦርነት የሚገኝ ነገር የለም እና አሁንም ያለው ሰላም አላለቀምና ሰላም ብደራደር ደስ ይለናል። ሰላም ዛሬ ሰልፍ በጣም ጥሩ ነው ያለው ሁኔታ ለመግለጽ ደግሞ ህዝቡ እዛ ጋር ያለው ሁኔታ የትግራይ ህዝብ የትግራይ እናት ያሳለፈችው ያለው ሁሉም ነገር ለመደገፍ እዛ ጋር ያለው ተቃውሞ ለመስጠት ደግሞ ህዝቡ እዚህ ተገኝተዋል ማለት ነው። ትግራይ አያስፈልጋትም፣ እንጀራ ነው የሚያስፈልጋት፣ ዳቦ ነው፣ ልማት ነው የምትፈልገው ትግራይ። ሰላም ነው የምትፈልገው። ሰላም ህዝብ ነው፣ ሰላም ወዳድ ነው። ስለዚህ ሰላም ነው ወደው ሰላም ይስጧት፣ በድርድር መሰረት ይስማሙ። ትግራይ እናት ይብቃት ለቅሶ። ድሮም እሱ እዛ ሄዶ አሁን እንደገና ኑ ሸፍቱ ብሎ ወደ ሌላ መውሰድ በስተእርጅና ምን ያረጋል? ተገንጥሎ ወጣትነቱን አሳየ። እሺ አሁን ደግሞ ሲያረጅ ለአውሬ ትቷት ሊሄድ ነው። ህዝቡ ተሰቃየ። ታይቶ ማይታወቅ ሁኔታ ስለሆነ ማለት እኛ እንደዚህ አይነት አሰራር ኤርትራ ጋር ነው ያየነው እንጂ ኢትዮጵያ ውስጥ አይተን አናውቅም። ስለዚህ ለትግራይ ህዝብ በጣም ከባድ ጊዜ ነው። ለትግራይ ብቻ ሳይሆን ለወደፊትም የወጣቱም የትግራይ እናት በጣም የተሳቀየችና እንባ ያፈሰች ነው ያለችው ማለት። ስለዚህ በጣም ከባድ ጊዜ ነው ብዬ ነው የሚገልጸው። እዛ ጦርነት መማር አለበት። በቂ ነው እኮ ሰው እኮ አልቋል፣ ወጣት አልቋል እኮ። እናት እኮ ሄዶ ብታይ እንደ 3-2 ያልሞተባት የለም። ያልወደመ ንብረት አለ። ብዙ ነገር ክሶች ተከስተዋል እኮ። ዓለም የሚያውቀው ኢትዮጵያ መንግስት የሚያውቀው ህዝብ የሚያውቀው እኮ። ስለዚህ ለምን ይደገማል? አሁንም ጦርነት ከተነሳ መውደሙ አይቀርም፣ ያለችው ልማት ይወድማል። እንደዚህ ህወሓት እንደዚህ ማድረጉ እኔ ምንም አይደንቀኝም። ለምን ሲባል አመጣጡና ኤርትራ ያለው ስርዓትና ህወሓት ያለው ስርዓት አመጣጣውና ባህሪያቸው አንድ ስለሆነ ማለት ነው። በህግና ደንብ የተመሰረተ ዝም ብሎ ገብቶ ና ግብጽ እንሂድ ና ሱዳን እንሂድ አይደለም፣ ና ለሱዳን ስጥ አይደለም። ለሁሉ በሰላም ይጸልይ ነው። እኔ ሰላም ይጸልይ፣ ሰላም ነው የሚሻለው። ኢትዮጵያ ሰላም ነው የምትመጣት። ልማት አለ፣ እየለማ ነው፣ እያየነው ነው። ትግራይ የምትፈልገው እንደ አዲስ አበባ ልማት ነው የምትፈልገው። ትግራይ የምትፈልገው እንደ አዲስ አበባ ኩሪደር ነው የምትፈልገው። ጦርነት አይፈለግም። ራሳቸው በህግና ደንብ ራሳቸው ስልጣናቸው አስረክበው የዓለም አቀፍ አገር በቃ ከትግራይ እናት ጎን ሆኖ ማገዝ አለበት ብዬ አስባለሁ። አዴታት ደቀን ካብ ዓፈና ከድሕና ኣብ ዝገብሮ ምንቅስቃስ ጥይት ተተኩስወን ዝውግኣሉ፣ ንቤት ማእሰርቲ ዝድርበያሉ፣ መናእሰይ ከም ጤለ በጊዕ እናተጎሰሱ ናብ ታዕሊም ካምፕታት ዝዳጎንሉ፣ እዚ ዘይተቀበለ ናብ እስሪ ዝዳጎነሉ ኩነታት ተፈጠረላ ትግራይ። በዋናነት ተጋደልትና ንወፃኢ እናተሸጡ ካብ ዓዶም ባሽሓት ኪሎ ሜትራት ርሕቆም ዝሽየጡሉ ኩነታት እናፈጠረ ዘሎ ነዚ ጉዳይ እዚ ዓለም ክሰምዖ ልዕሊ ኩሉ ግን ህዝቢ ትግራይ ይኩንኖ ዘሎ ብዝተወደበ መንገዲ ክንቃለሶ ስለ ዝግበአና ነዚ እውን ድምፂ ክነስምዕ ስለ ዝግበአና ተፀውዕ ሰልፊ እዩ።
ሎሚ ኣብዚ ተረኸብናሉ ምክንያት ከምቲ ዝበሃል ዝነበረ ኣብ ትግራይ ኣንጸላሊ ዘሎ ናይ ስጋኣት ደበና ክቕንጠጥ ልዕሊ ኩሉ ግን ውዕሊ ፕሪቶርያ ብዝተማልአ መንገዲ ክረጋገጽ ዘኽእለና ስራሕ ክንሰርሕ ፌደራል መንግስቲ ይኹን ዓለም ለኸ ማሕበረሰብ በዚ መዳይ እዚ ዘለዎም ሓላፍነት ክዋፅኡ ንምፅዋዕ ዝተገበረ ሰልፊ እዩ። ኣብዚ ሕዚ ሰዓት ወረ ኩናትን ወረ ሁከትን ህዝቢ ትግራይ ናብ ዝገደደ ሓደጋ ዘውደቐሉ ኩነታት ተፈጢሩ ኣሎ። ከምቲ ዝተባሃለ ሎሚ ንገብሮ ዘለና ሰልፊ ኣብ ኣዲስ ኣበባ ዝነብር ትግራዋይ ጥራሕ ዘይኮነስ ኣብ ትግራይ ሰላማዊ ዝኾነ መንገዲ ናብራኡ ክደፍእ ስለ ዘይከኣለ ብግፋን ብካልኦት ናይ ዓፈና ተግባራትን ድጋሚ ክፋናቐል ተገዲዱ ናብ ኣዲስ ኣበባ ዝመፀ ብርክት ዝበለ መንእሰይ እውን ኣብ ዘለሉ ኩነታት ስለ ዘለና ድምፂ ክነስምዕ ንኽእለሉ ዕድል ምጥቃም ኣለና ኢልና ስለ ዝኣመንና ዝተገበረ እዩ። ሕዚ እውን ህዝቢ ክፋናቐልን መንእሰይ ክባሳበስን ንስደትን ንሓደጋን ክወድቕን ዓብዪ ኣስተዋፅኦ ዝገብር ዘሎ ድሑር ጉጅለ ኣብ ኣዲስ ኣበባ ዝግበር ሰልፊ ከም ናይ ሓደ ናይ ክሕደት መለለይ ገይሩ ክስእሎ ይፍትን ኣሎ። ሰማዒ የብሉን እምበር እዚ ኣካይዳ እዚ ካብኡ ዝተፈለየ ብዝኾነ ይኹን መንገዲ ኣካይዳ ዘለዎ ኩሉ ወገን ከም ፀልኣ ዝቆፅር ካልእ ሲትረፍ ግፋእ ጠጠው ይበል ዝበሉ ቅዱሳት ደቂ 22 ደቂ 23 ዓመት ከይተረፈ መግለፂ እናውፀ ከም ፀልኣ ዝኹንን ልዕሊ ኩሉ ግን ህዝቢ ትግራይ ካብ ኩናት ወፃኢ ክነብር ዘይፈቅድ ድሑር ጉጅለ ደው ከብል ህዝቢ ትግራይ ሓራ ዝወፀሉ ኩነታት ክፍጠር ተፈናቐልትና ክምለሱ ትግራይ ብሕገ መንግስቲ ዝተረጋገፀላ ግዝኣታ ብስርዓት ክረጋገፅ ናብ ልምዓት ክትምለስ ኩናትን ወረ ኩናትን ንሓንሳብን ንሓዋሩን ክጠፍእ ንምግባር ዘኽእለና ድምፂ ንምስማዕ እዩ። ኪሮስ አብርሃ እባላለሁ። ሰልፉ ዓላማ የትግራይ እናቶች ማልቀስ ይቁም፣ የትግራይ ወጣቶች መግፈፍ ይቁም፣ መንግስት ትግራይና ኢትዮጵያ መንግስት የተዋሉበትን ስምምነት ይከበር። ጥንት እስከ አሁን ለብቻዋ ተገንጥላ አታውቅም፣ ለብቻዋ ሆና አታውቅም። አንድ ሆና በሚያስተዳድረው አስተዳዳሪ ሰላም ብቻ ይኖር ለሀገሪቷ። የፕሪቶሪያ እንትን ውል ይከበር፣ እናቶች አያልቅሱ፣ ወጣቶች አይሙቱ፣ ሞት ይብቃ፣ ሞት ይብቃ። ሀገራችን ሰላም ነው የምትፈልገው፣ ሰላም ነው የምትሻለው። ከሰላም ነው እንጂ ከጦርነት የሚገኝ ነገር የለም እና አሁንም ያለው ሰላም አላለቀምና ሰላም ብደራደር ደስ ይለናል። ሰላም ዛሬ ሰልፍ በጣም ጥሩ ነው ያለው ሁኔታ ለመግለጽ ደግሞ ህዝቡ እዛ ጋር ያለው ሁኔታ የትግራይ ህዝብ የትግራይ እናት ያሳለፈችው ያለው ሁሉ ነገር ለመደገፍ እዛ ጋር ያለው ተቃውሞ ለመስጠት ደግሞ ህዝቡ እዚህ ተገኝተዋል ማለት ነው። ትግራይ አያስፈልጋትም፣ እንጀራ ነው የሚያስፈልጋት፣ ዳቦ ነው፣ ልማት ነው የምትፈልገው ትግራይ። ሰላም ነው የምትፈልገው። ሰላም ህዝብ ነው፣ ሰላም ወዳድ ነው። ስለዚህ ሰላም ነው ወደው ሰላም ይስጧት፣ በድርድር መሰረት ይስማሙ። ትግራይ እናት ይብቃት ለቅሶ። ድሮም እሱ እዛ ሄዶ አሁን እንደገና ኑ ሸፍቱ ብሎ ወደ ሌላ መውሰድ በስተእርጅና ምን ያረጋል? ተገንጥሎ ወጣትነቱን አሳየ። እሺ አሁን ደግሞ ሲያረጅ ለአውሬ ትቷት ሊሄድ ነው። ህዝቡ ተሰቃየ። ታይቶ ማይታወቅ ሁኔታ ስለሆነ ማለት እኛ እንደዚህ አይነት አሰራር ኤርትራ ጋር ነው ያየነው እንጂ ኢትዮጵያ ውስጥ አይተን አናውቅም። ስለዚህ ለትግራይ ህዝብ በጣም ከባድ ጊዜ ነው። ለትግራይ ብቻ ሳይሆን ለወደፊትም የወጣቱም የትግራይ እናት በጣም የተሳቀየችና እንባ ያፈሰች ነው ያለችው ማለት ነው። ስለዚህ በጣም ከባድ ጊዜ ነው ብዬ ነው የሚገልጸው። እዛ ጦርነት መማር አለበት። በቂ ነው እኮ ሰው እኮ አልቋል፣ ወጣት አልቋል እኮ። እናት እኮ ሄዶ ብታይ እንደ 2 ያልሞተባት የለም። ያልወደመ ንብረት አለ። ብዙ ነገር ክሶች ተከስተዋል እኮ። ዓለም የሚያውቀው ኢትዮጵያ መንግስት የሚያውቀው ህዝብ የሚያውቀው እኮ። ስለዚህ ለምን ይደገማል? አሁንም ጦርነት ከተነሳ መውደሙ አይቀርም፣ ያለችው ልማት ይወድማል። እንደዚህ ህወሓት እንደዚህ ማድረጉ እኔ ምንም አይደንቀኝም። ለምን ሲባል አመጣጡና ኤርትራ ያለው ስርዓትና ህወሓት ያለው ስርዓት
አመጣጣውና ባህሪያቸው አንድ ስለሆነ ማለት ነው። በህግና ደንብ የተመሰረተ ዝም ብሎ ገብቶ ና ግብጽ እንሂድ ና ሱዳን እንሂድ አይደለም፣ ና ለሱዳን ስጥ አይደለም። ለሁሉ በሰላም ይጸልይ ነው። እኔ ሰላም ይጸልይ፣ ሰላም ነው የሚሻለው። ኢትዮጵያ ሰላም ነው የምትመጣት። ልማት አለ፣ እየለማ ነው፣ እያየነው ነው። ትግራይ የምትፈልገው እንደ አዲስ አበባ ልማት ነው የምትፈልገው። ትግራይ የምትፈልገው እንደ አዲስ አበባ ኩሪደር ነው የምትፈልገው። ጦርነት አይፈለግም። ራሳቸው በህግና ደንብ ራሳቸው ስልጣናቸው አስረክቦ የዓለም አቀፍ አገር በቃ ከትግራይ እናት ጎን ሆኖ ማገዝ አለበት ብዬ አስባለሁ።